በዕለተ ቅዳሜ የሚደረጉ የዲቪዚዮኑን አምስተኛ ሳምንት መርሃ ግብር ጨዋታዎችን እንቀጥል። ነገ ጠዋት 2 ሰዓት በሳቢያን ሜዳ ጎሮ ዋሊያን ከአዲጋላ ያገናኛል። እንዲሁም 4 ሰዓት ላይ እጅግ ተጠባቂ ጨዋታ ነው። እጅግ ተጠባቂ ጨዋታ ትኩረትን የሚስብ ጨዋታ ሲሆን የድሬዳዋ ከፍተኛ ዲቪዚዮን አምስተኛ ሳምንት አምስተኛ ጨዋታ ለጋሃሬን ከኮተን የሚያገናኘው ጨዋታ እጅግ ትኩረትን የሚስብ ጨዋታ ነው። የድሬዳዋ ከፍተኛ ዲቪዚዮን አምስተኛ ሳምንት መርሃ ግብር ስድስተኛ ጨዋታ ነገ በዕለተ ቅዳሜ የሚደረገው የመጨረሻው ጨዋታ የሚሆነው ታይዋንን ከ06 ህብረት ያገናኛል። ይህም ጨዋታ ተጠባቂ ነው። ከሰዓት 9 ሰዓት በሳቢያን ሜዳ የሚከናወኑ ይሆናሉ። የዮሲድሬ ቤተሰቦች ለዛሬ ያስኩት መረጃ ይህንን ይመስላል። ቪዲዮውን ሼር ማድረጋችሁ እንዳይዘነጋ፣ ላይክ ማድረጋችሁም እንደዛው። እንዲሁም ደግሞ የዮሲድሬ የዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ። መልካም ምሽት።